አሁን ሀዩ በኦሮሞኛና በትግርኛ ነው ሐሳቧን እንድትገልጽ የምንፈልገው። እንደ በመጀመሪያ እንኳን ደስ ያለ እንኳን አብሮ ደስ ያለን ሀዩ ከልብ ነው የማመሰግነው። ላይ በጣም ምን እንጃ እንደዛ ስትል በቃ በጣም ነው የጮፉት። ወላሂ እዚህ ሰው ማለት ምን ሆነሽ ነው ብሎ እስከሚደናገጥ ወረበልን። በጣም ነው ደስ ያለኝ። እኔ ወላሂ ላንተ ቃላት የለኝም። በቃ እኔ እንጃ ፈጣሪ ይጠብቅህ። አንቺ ያው ሁሉ ቋንቋ አጥንተሽ መጠሽ እንዴት ነው የማልሰጠው? አንቺ ስታስብ ወላሂ ኦሮሞኛ ታውቃለህ? በወረቀት ጽፌ ነው ያነበብኩት። አልለኝም ወላሂ በጣም በርካታ ሰዎች በቃ ያላደረጉት ጥረት የለም። በቃ ሆነም አልሆነም በጣም በርካታ ሰዎች ጥረዋል። ለእናንተ ቃላት የለኝም። በቃ ሁሌም ክፉ ነገር ያገኛችሁ፣ በቃ ሁሌም መልካም ነገር። በቃ በተለይ ደግሞ እረኞችና የማርያም ቅመሞች በቃ ትለያላችሁ ከማንም በላይ ደግሞ ማለት ነው። በበረሃ እየተንከራተታችሁ እኔን ወንድማችሁን ለማስደሰት ብላችሁ የጣራችሁት ጥረት ሁሉ እኔ እንጃ ብቻ። አይ እንግዲህ ዛሬ የደስታ ቀን ነው፣ ለቅሶ የለም። ዛሬ የደስታ ቀን ነው። እሺ ማለት አንዳንድ ጊዜ ወንድ ልጅ ያለቅስም ይባላል፣ ግን በቃ ከውስጣችሁ አንዳንድ የሚገፋችሁ ነገር አለ። እኔ አሁን እረኞችና የማርያም ቅመሞች ለእኔ ያደረጉልኝን ያክል በቃ በተቻላቸው መጠን 1000 ፎሎወር ይዘው ለእኔ በቃ ቪዲዮ ያልሰራ ከትንሽ ጀምሮ እስከ ፌመሶች በቃ ለእኔ ላደረጋችሁልኝ ለእኔ ላሳያችሁ ፍቅር እኔ ቃላት የለኝም። የማርያም ቅመሞችም አላህ በቃ ከሰው ቤት ስራ አውጥቶ ለራሳችሁ የተመቻቸ ህይወት ይስጣችሁ። እረኞችም አላህ በቃ የተመቻቸ ህይወት ለራሳችሁ ይስጣችሁ። በቃ ሁሌም በቃ ደስተኛ ሆናችሁ ኑሩ። ሳሪዬም መሲም ሀዩም እዚህ ያላችሁ በሙሉ ቃላት የለኝም በቃ ለእናንተ ማለት ነው። መስዬ ከመጀመሪያው ጀምራ በቃ ከጎኔ ሆና አብሽር በቃ ወንድም ይሄን ነገር እናሳካዋል እያለች በውስጥ ሳይቀር ስታጽናናኝ ነበር። በቃ እኔ እንጃ